በዚህ ቪዲዮ በቀላሉ የኢሜል አካውንታችሁ ሀክ መደረግና ለመደረጉን ቼክ የምታደርጉበትን ቀላል መንገድ አሳያችኋለሁ ማለት ነው። መጀመሪያ ስልካችሁ ላይ ባለው ብራውዘር በክሮም ሊሆን ይችላል ወይም በሌላ ትገቡና ሰርች ታደርጋላችሁ ማለት ነው። አሁን የምጽፈውን ትጽፋላችሁ። ይሄንን ከጻፋችሁ በኋላ ሰርች ታደርጉና መጀመሪያ ላይ የሚመጣላችሁን ዌብሳይት ትነካላችሁ ማለት ነው። እዚህ ላይ እንደምታዩት እዚህ ዌብሳይት ላይ ከገባን በኋላ እንደምታዩት በጣም ዓለም አቀፍ የሆነ ዌብሳይት ነው። በዓለም አቀፍ ደረጃ ትልቅ የሚባሉ ዌብሳይቶችን ጨምሮ አካውንታቸው ሀክ መደረግና ለመደረጉን ቼክ የሚያደርጉበት ዌብሳይት ነው ማለት ነው። እዚህ ዌብሳይት ላይ ከገባን በኋላ ምንድነው የምናደርገው? ቼክ ማድረግ የምንፈልገውን የኢሜል አካውንት እናስገባለን ማለት ነው። የኢሜል አካውንታችንን ካስገባን በኋላ ቼክ የሚለውን እንነካለን ማለት ነው። ይሄን በምንነካ ሰዓት እንደዚህ አይነት ሜሴጅ ከመጣልን ምንም አካውንታችን ላይ የሚያሰጋ ነገር የለም። የኢሜል አካውንታችን ደህንነቱ የተጠበቀ ነው ማለት ነው። ምንም አይነት ዳታ ብሪች የለውም ማለት ነው። ምንም የሚያሳስብ ነገር የለም። ነገር ግን እንደዚህ አይነት ሜሴጅ ከመጣላችሁ አካውንታችሁ የኢሜል አካውንታችሁ በሃከሮች እጅ ወድቋል ማለት ነው። ሀክ ተደርጋችኋል። እንዲሁም ሀክ መደረጋችሁን ብቻ ሳይሆን በየትኛው አፕሊኬሽን ወይም ደግሞ ኢሜል አካውንታችሁን ኮኔክት ባደረጋችሁበት በየትኛው ፕላትፎርም ሀክ እንደተደረጋችሁ ይነግራችኋል ማለት ነው። ለምሳሌ የእናንተ የኢሜል አካውንት ከዩቲዩብ፣ ከቲክቶክ፣ ከፌስቡክ፣ ከድሮፕ ቦክስ ጋር ኮኔክት ከሆነ በየትኛው ለምሳሌ በድሮፕ ቦክስ ከሆነ በድሮፕ ቦክስ ኢሜላችሁና ፓስወርዳችሁ ሀክ ተደርጓል የሚል እንትን ያመጣላችኋል ማለት ነው። አሁን እዚህ ጋር እንደምታዩት ሊንክድኢን እና ድሮፕ ቦክስ ናቸው ሀክ ለመደረግ የዚህ ኢሜል ምክንያቶቹ ማለት ነው። በዚህ መንገድ በቀላሉ የኢሜል አካውንታችሁን ቼክ ማድረግ ትችላላችሁ ማለት ነው። በሚቀጥለው ቪዲዮ ደግሞ እንዴት አድርጋችሁ የኢሜል አካውንታችሁን ሴኪዩር ማድረግ እንደምትችሉ ሰራላችኋለሁ። አመሰግናለሁ።